በዚህ ምድር ላይ በፈጣሪ ተረግመዋል ተብለው ከሚታሰቡ ቤተሰቦች መሃል አንደኛውና ዋነኛው የሙአመር ጋዳፊ ቤተሰብ ነው። ጋዳፊ ከነበሩት ልጆቹ 4 ወንድ ልጆቹ ተገለውበት 3 የልጅ ልጆቹን በአውሮፕላን ድብደባ ሞተው እሱም ቢሆን ካስታወሳችሁ ከዛ ከሚያምር ቤተመንግስቱ ውጪ ሲርት በምትባል ከተማ ውስጥ ነው በትቦ ዳር እንደ ውሻ ተገሎ የተጣለው ማለት ነው። እናም ጋዳፊ ከተገደለ ከ15 ዓመታት በኋላ በዚህ ሳምንት መጀመሪያ ስለተገደለው ሁለተኛ ልጁ ሰይፍ አልኢስላም የተወሰነ ነገር ነግራቸዋለሁ። እና ጋዳፊ ከነበሩት 7 ልጆቹ መሃል ሁለተኛ ልጁ የነበረው የአባቱን መንግስት በህዝብ አመጽ ከመውደቁ በፊት ከጋዳፊ ቀጥሎ ሁለተኛው ፈላጭ ቆራጭ የሆነ ሰው በመላው ሊቢያ ለሰማይ ለምድር የከበደ ሰው ስለነበረው ስለ ሰይፍ አልኢስላም አልጋዳፊ እና በ1972 በትሪፖሊ ሊቢያ የተወለደው ሰይፍ አረብኛን በግብጽ ዘዬ የሚናገር እንግሊዘኛ ቋንቋ ላይ ደግሞ ቅኔ ዘርፍበታል ተብሎ ይነገርነት የነበረ ልጅ ነው። በትምህርቱም ቢሆን በዝነኞቹ የአውሮፓ ዩኒቨርሲቲዎች የተማረ 3ኛ ዲግሪውን ከዝነኛው ከለንደኑ ስኩል ኦፍ ኢኮኖሚክስ በፖለቲካል ሳይንስ ያገኘ ልጅ ነው። ከፈረንጆቹ ከ2000 እስከ 2011 ድረስ ደግሞ በአባቱ መንግስት ውስጥ ትልልቅ እንቅስቃሴዎችን ያደርግ የነበረ ሰው ሲሆን በተለይ ሀገሩ ሊቢያ ከምዕራባውያን ጋር የገባችበትን የጅምላ ጨራሽ መሳሪያ ፕሮግራሟን እንድታቆምና ከምዕራቡ ዓለም ጋር የተለሳለሰ ግንኙነት ሊቢያ እንዲኖራት አድርጓል። ከዛም በተጨማሪ ጋዳፊ ስፖንሰር አድርጎታል ተብሎ በሚታመነው የ1988ቱ የፓን አሜሪካን ኤርዌይስ ፍንዳታ በአውሮፕላን አደጋ ህይወታቸው ላለፈ ቤተሰቦች ካሳ እንዲከፈልም ጥረት አድርጓል። ከነዚህም በተጨማሪ የተለያዩ የእርዳታ ስራዎችን የሚሰራ ድርጅትም ከፍቶ ይንቀሳቀስ ነበር። እናም በእነዚህ ስራዎቹ መሃል ነው የአረቦች የጸደይ አብዮት ተነስቶ ወደ ሊቢያም ተሻግሮ ይሄ ተቃውሞ ወደ አመጽ በኋላም በ2011 ወደ እርስ በርስ ጦርነት ተቀይሮ በወቅቱ የአባቱ የጋዳፊ መንግስት በመደገፍ እስከ ደም ጠብታ ድረስ አመፀኞቹ እንደሚፋለም ተናግሮ ነበር። በኋላም አመጹን መልኩን እየቀየረ ወደ ጦርነት ሲዞር አባቱን ጨምሮ 3 ወንድሞቹን በሊቢያው የእርስ በርስ ጦርነት አጥቷል። አማጽያኑ ዋና ከተማ ትሪፖሊን ጨምሮ ብዙ ከተሞችን መቆጣጠር ሲጀምሩ ሰይፍ አልኢስላም ይመራው የነበረው ሚሊሻ ጦርም በኔቶ አየር ድብደባ ከተበታተነ በኋላ ወደ ጎረቤት ሀገር ኒጀር ሊያመልጥ ሲሞክር ነበር በ2011 በዚንታን ሚሊሻዎች የተያዘው። ተይዞም ወደ ዚንታን ከተማ የተወሰደ ሲሆን ለረጅም ጊዜ በከተማዋ በእስር የቆየ ሲሆን በሌለበት ደግሞ በትሪፖሊ ከተማ በሊቢያ ህዝብ ላይ ከአባቱ ጋር ሆኖ በሊቢያ ተቃዋሚዎች ላይ ለወሰደው የኃይል እርምጃ በሌለበት የሞት ፍርድ የተፈረደበት ሲሆን የዓለም አቀፉ የጦር ወንጀለኞች ፍርድ ቤትም ከአባቱ ጋር ወግኖ በሊቢያውያን ላይ አድርሶታል ላለው ወንጀልም የእስር ማዘዣ ወጥቶበት ነበር። በኋላ ግን በ2017 የነ ካሊፋ ሀፍታር መንግስት ክሱን በምህረት ሊተውለት ችሎም እሱንም ለቆት ነበር። ሰይፍ አልኢስላም ከእስር ከወጣ በኋላም ለአመታት እሱና የእሱ ቤተሰብ ጠላቶች እንዳይገሉት በማሰብ በዛው በዚንታን ከተማ ውስጥ ተደብቆ የኖረ ሲሆን በ2021 ግን ሊቢያ ውስጥ ፕሬዝዳንታዊ ምርጫ ሲደረግ ራሱን ፕሬዝዳንታዊ እጩ በማድረግ ወደ ፖለቲካው ዓለም በስፋት ዳግመኛ ገባ እና ይሄ አጋጣሚ የጎበዝ አለቆች ለሚያመሷት ሊቢያ ደግሞ ለየት ያለና የሊቢያን አብሮነትና አንድነት መልሶ በሚያመጣ መልኩ የፖለቲካ እንቅስቃሴ በማድረጉ ህዝቡን በጣም አወቀው። ህዝቡም ከጋዳፊ ውድቀት በኋላ ሀገሪቱ የገባችበትን ቀውስ በመመልከቱ ተስፋ አድርጎበት የነበረ ሲሆን በአንጻሩ ደግሞ ሊቢያን ተከፋፍለው እየመሩ የነበሩት የጎበዝ አለቆች በክፉ አይናቸው እንዲያዩትም ምክንያት ሆነ። የተለያዩ የግድያ ሙከራዎችም ያደርጉበት ነበር። እሱ ላይ የሱ ተቀናቃኞች የፖለቲካ እንቅስቃሴውን እንዲያቆም እንቅፋት ሆነውበታል። በፍርድ ቤት በተለያየ ነገር ሊያደናቅፉት ሞክረው ነበር። እሱ ግን በሊቢያ አንድነትና ዳግም አንሰራራት የጸና አቋም ነበረው። ያለፈ ታሪኩን በመተው ትግሉንም አንድ ሊቢያ በማድረግ ቀጥሎ ነበር። ታዲያ ለ15 ዓመታት ከጠላቶቹም ከአይሲሲም ከብዙ ሰዎች ተደብቆ የነበረው ሰይፍ አልኢስላም ባሳለፍነው በፌብሩዋሪ 3 2026 በመኖሪያ ቤቱ 4 ጭንብል ያደረጉ ሰዎች ገብተው የደህንነት ካሜራዎችን በማጥፋት በጥይት ደብድበው ገለውታል። የገደሉት ሰዎች ማንነት እስካሁን ያልታወቀ ቢሆንም ፕሮፌሽናል የሆኑ ሰዎች እንደሆኑ ምናልባትም በሊቢያ መከፋፈል ጥቅም የሚያገኙ የውጭ ኃይሎች ሳይገሉት እንዳልቀረም ይገመታል። እንዲሁም የሊቢያ የደህንነት ሰዎችም አብረው ይጠረጠራሉ። ከሁሉ በላይ ግን የሚያሳዝነው ሰይፍ አልኢስላም ሚስትም ሆነ ልጆች ሳይኖሩት በ53 ዓመቱ ህይወቱ ማለፉ ነው።